ዛሬ በጣም በከፍተኛ ሁኔታ ቲክቶክ ላይ ሲዘዋወር የነበረና በጣም ያስገረመኝን ቪዲዮ ከዛ ነው የምንጀምረው። ጥያቄ ነው። ሴት ልጅ ለምንድን ነው የሚንከባከባችሁና ጥሩ የሚሆንላችሁ ወንድ ማትወዱት? ጅል ስለሚመስለኝ ፋራ ስለሆነ ተዋከብን እንኳን አይደለም የምንጠላው፣ ግን ደግሞ አንዳንዴም ደግሞ ከእንክብካቤ ሲበዛባት ሴት ልጅ ሌላ ወንድ ጋር የምትሄድ አይነት ነች። እኔ ወዳለሁ እንክብካቤ ሴት ልጅ አጠላም። ነገር ግን እንክብካቤ ከመጠን በላይም ሲሆን ያው ሌላ ሰው ጋር መሄዱ አይቀርም፣ ሌላ ወንድ ማየቷ። ዋው በጣም የሚገርም ነው። ዛሬ ስለዚህ ጉዳይ በደንብ እናወራለን። ከመጠን በላይ ምን ማለት ነው? ሴቶች ብዙዎቻችሁ የምትስማሙ ይመስለኛል። አብዛኞቹ ወንዶች ጋም ነው ወንድ ራሱ ሌላን ወንድ ሲመክር በጣም የሚዘወተር ነገር ነው። እባክህ ጣል ጣል አርጋት፣ ፊት አትስጣት፣ ሴቶች የሚንከባከባቸውን አይወዱም። ሴቶች ለጥፊ፣ ሴቶች ለጡቻ፣ ሴቶች ለቶክሲክ ማስኩሊኒቲ ነው የተሰሩት ወይስ ከጀርባ ሚስ አንደርስቱድ የተደራረግ ነው ጉዳይ አለ? ከመጠን በላይ የሚንከባከበን ወንድ አንወድም ስትሉ ሴቶች ምን እያላችሁ ነው? ስለዚህ ጉዳይ በጣም ተጠንቷል። በጣም ነው የተጠናው። በሳይኮሎጂ ሳይንስ በጣም ተዳሷል። ዛሬ ስለ ናይስ ጋይ፣ ስለ ኒዲ ጋይ፣ ስለ ቶክሲክ ጋይ እናወራለን። ስፓይነስ የሆናችሁ ወንዶች ወይም ደግሞ ሴቶች በተለያየ ምክንያት የማይፈልጓችሁ ምናልባት ኤክሶቻችሁ ደጋግሞ እሱ ጂል ነው፣ እሱ እንደዚህ ነው፣ እሱ እንደዚህ ነው ከተባላችሁ ምንድን ነው ሚስ ያደረጋችሁት ነገር? ከስነ ልቦና ሳይንስ አንጻር የተወሰነ ዞር እያደረግን የምንወያይ ነው የሚሆነው። የምንገኘው መድኃኒት ካውንስሊንግ ሴንተር ነው። ጽድት ካለ ቢሮቸው ቁጭ ብለን ነው እየቀረጽን ያለ ነው። ማንኛውም የስነ ልቦና እርዳታ የምትፈልጉ ሰዎች 6636 ላይ በመደወል ቡክ ማድረግ ትችላላችሁ። እኔንም ሌሎች ላይሰንስ ሊሆኑ ቴራፒስቶችን ማግኘት ስለምትችሉ ቤቱን ሰብስክራይብ ሼር እያደረጋችሁ ለወዳጅ ዘመዶቻችሁ አጋሩ። በቀጥታ ወደ ውስጥ ነው የምንገባው እንደየሁሌው ማለት ነው። የመጀመሪያ ቶክሲክ ወንዶችን ካራክተራቸውን እስቲ እንግለጸው። ምንድን ነው እየተፈጠረ ያለው? ሴቶች አቢዩዝ የሚያደርጋቸውን ወንድ አይወዱ። ምክንያቱም ወደ ታች የምንጠቅሰው ጥናት አለ። ሪቻርድ ነው ያጠናው። 218,000 ፓርቲሲፓንቶችን ጠይቆ ማሲቭ የሆነ ጥናት ነው። ሴቶች የሚሳቡበትን ወይም ለሪሌሽንሽፕ ለሮማንቲክ ሪሌሽንሽፕ የሚፈልጉትን አይነት ወንድ ቫሪያብል ሲያወጡ ቶክሲሲቲ የለም። ይልቁንም ያለው ካይንድነስ፣ ሂውመር፣ ዲፔንደንሲ፣ ኦነስቲ ነው ያለው። ስለዚህ 218,000 ሴት ከተጠየቀ ቁጥሩ ትንሽ የሚባል አይደለም። ቀጥ ያጣ እንክብካቤ እንጠላለን ስትሉ ያላችሁት ነገር ሌላ ጉዳይ ነው። የምርም ሰው እንክብካቤን አቨርሲቭሊ የሚጠላ ፍጡር አይደለም። ባደረገልኝ እኔ ኤክሰሲቭ የሆነ እንክብካቤ ሰዎች አይጠሉም። ግን ኤክሰሲቭ የሆነው እንክብካቤ የመጣበት ሳህን ምን አይነት ነው? ስለሱ ጉዳይ ነው የምናወራው። መጀመሪያ ቶክሲክ የሆኑ ወንዶችን አስተውላችሁ ከሆነ የሚያሳዩት ባህሪ አለ። እነሱን እዚህ ጋር ጽፌያቸዋለሁ። የመጀመሪያው የተጋነነ ኮንፊደንስ አለባቸው። ሁለተኛው በጣም ቀጥተኛ ናቸው። ኢፍ ዴይ ዋንት ሰምቲንግ ይጠይቀዋል። ዙሪያ ጥምጥም አይሄዱም። በተለይ ሴት ልጅ አይ እኔ ለዚህ ነው የፈለግኩሽ ይላል። እሷ እኮ ከቫሊዋ ጋር ማች ላይ ያደርግ ይችላል፣ ግን እሺ ስትል ልትታይ ትችላለች። አሰርቲቭነስ። ሌላኛው ኢንዲፔንደንሲ ነው። ግድ የላቸውም። ብቻቸውን ነው የሚቆሙት። ብቻቸውን እንደሚቆሙ ይሰማቸዋል። ዶሚናንስ፣ የበላይነት ይታይባቸዋል። ቶክሲክ ወንዶች ሪስክ ቴክ ያደርጋሉ። አንፕሪዲክተብል ናቸው አይደለ? አንዳንዴ በጣም ከፍተኛ የሆነ ፍቅር ያሳይሻል፣ አንዳንዴ ዞር ይላል፣ አንዳንዴ ጭራሽ ይጠፋል። በማግስቱ በጣም አፌክሽኔት ሆኖ ይመጣል፣ በማግስቱ ስልኩ ዝግ ነው። ሶሻል ስታተስ አላቸው። ጓደኞቻቸው መሀል የሚፈሩ የሚከበሩ ይሆናሉ ብዙ ጊዜ ቶክሲክ ወንዶች። ከዛ በኋላ ኢሞሽናሊ ደግሞ በጣም ዲስታንት ናቸው። ዛሬ ስለዚህ ጉዳይ እናወራለን። ግን አት ዘ ሴም ታይም ቶክሲክ ወንዶች ደግሞ እነዚህ አሁን የጠሯቸው ሰምሃው ፖዚቲቭ ናቸው። ግን ቶክሲክ ወንዶች ደግሞ ሌላ የሚያሳዩት ባህሪ አለ። አንደኛው ዳር ቬሪ ማኒፑሌቲቭ ናቸው። ቨርባሊ አቢዝ ያደርጋሉ፣ ይሳደቡ ይችላሉ፣ ሊያንጓጥጡ ይችላሉ፣ ዲስሪስፔክት ሊያደርጉ ይችላሉ። በጣም ይቀናሉ፣ በጣም ኮንትሮሊንግ ናቸው፣ በጣም ተናዳጅና ቁጡ ናቸው እና ታማኝ አይደሉም። በጣም ቺተር ሊሆኑ ይችላሉ። አሁን ይኸውላችሁ the problem is ቶክሲክ ወንዶችና ሄልዚ የሆነ ስፓይን ያለው ሄልዚ ወንድ፣ ጤነኛ ወንድ ኦቨርላፕ የሚደራረጉት የካራክተር አይነት አለ። ኦኬ ለምሳሌ ከረጅም ጊዜ በፊት ያነሳዋቸው ጥናቶች አሉ። ሴቶች ለምንድን ነው ፂም ያለው ወንድ የሚወዱት? ሴቶች ለምንድን ነው ዝም የሚል ወንድ የሚወዱት? ስቴዲዎች አሉ። ኦፍ ኮርስ they are very soft ስቴዲስ ናቸው። ግን አንደኛው ፂም የሚባለው ጉዳይ ኢቮሉሽነሪ ወንዶች ብቁ ሲሆኑ የሚያሳዩት ካራክተሪስቲክስ ነው አይደለም? ሴኮንዳሪ ሴክሹዋል ካራክተሪስቲክስ ጋር አብሮ የሚመጣው አንዳንድ የሰውነት ክፍሎች ላይ ጸጉር ማብቀል ነው። ስለዚህ ባዮሎጂካሊ የእኛ ሰውነት ምን አንደርስታንድ ያደርጋል? ሂዝ ሬዲ የሚለውን ነገር ሴቷ በቀጥታ ፐርሲቭ እንድታረግ። ኦኬ ከቲኔጅ ወጥቶ አሁን ፉሊ ግሮውን ማን እየሆነ ነው
በተለይ 25ን ከተሻገረ በኋላ። ስለዚህ ተፈጥሮ በራሷ ኮሚኒኬት ታደርጋለች በጺም በመኖርና ባለመኖር በኩል ማለት ነው። ስለዚህ አንድ ጺም እጅብ ያለ ወንድ ሴቶች የሚወዱት ለምንድን ነው? ሁሉም ሴቶች ላይሆኑ ይችላሉ፣ ግን አብዛኛው ሴቶች የሚወዱት ፉሊ ግሮውን ማን አንደኛው መገለጫው ነው። ከቲኔጅ ወጥቶ 25 አልፎ ፕሪፍሮንታል ኮርቴክሱ አድጎ ጨርሶ እድሜው መግፋቱን የሚያሳይ ነው። ሌላ ነገር የለውም። በቃ ፉሊ ግሮውን ማን ነው 30 መጠጋቱን ያሳያል። ስለዚህ ሴት ልጅ ኦኬ አሁን እሱ ላይ ዲፔንድ ማድረግ እችላለሁ፣ መደገፍ እችላለሁ፣ ምክንያቱም ሂዝ ፉሊ ግሮውን ማን የሚለውን አንኮንሽስ የሆነ ነገር ሜሴጅ ኮሚኒኬት ያደርጋል። ግን ኦፍኮርስ አሁን ላይ በሚኖክሲድልም እየተፈገፈገም ምናምን በ19 ወይም በ17 18 ጀምሮ ወንዶች ጺም እያወጡ ነው። ግን ቴክኒክሊ ሴቶች በጺሙ አትራክትድ ይሆናሉ፣ ከጀርባ ያለውን ነገር ግን አያውቁም። እንደውም ይህንን ቪዲዮ ቲክቶክ ላይ ሰርቸው ሴቶች ጺም የሌላቸውን ወንዶች ለቁም ነገር አይፈልጉም፣ ይልቁንም ለፈን እንጂ ዋን ስታንድ ናይት የምንለው ለሴክሹዋል ፕሌዠር ምናምን ይፈልጉትና ለቁም ነገር ግን አያስቡትም ሲል አሁኑ ነው የጄሎ ጺሜን መቆረጠው ያሉ ነፍ ኮሜንቶች ነበሩ። ኤኒዌይስ ግን ምንድን ነው ሁልጊዜም ቢሆን there is a communication non verbal communicationዎች አሉ። ተፈጥሮ በራሷ ፕሮግራም ያደረገችን at some point የኛ ፍቃድ የኛ ኮንሽስ አናላይዚንግ የራሱ የሆነ ድርሻ ቢኖረውም ግን አንኮንሽስ ኮሚኒኬሽኖች አሉ። አንደኛው ጺም ነው። ዝምታ ደግሞ ከዝምታ ጋር የተነሳው ጥናት ምንድን ነው የሚለው ወንዶች ዩዥዋሊ በጣም ሳይለንስ ሲሆኑ ኮሚኒኬት የሚያደርገው ነገር በጣም ሪዘለንት እንደሆኑ ነው። ነገ ከፍተኛ የሆነ ችግር ወደ ህይወታቸው ቢመጣ መቋቋም የሚችሉ አይነት ኢምፕሬሽን ይፈጥራል። ስለዚህ ሴቶች ዝም የሚል ወንድ በጣም ቶካቲቭ ያልሆነ ወንድ ማይንቀለቅ እሱ ቀልቃላ ነው አይመቸኝም ምናምን ሲሉት ያለው ቀልቃላ መሆኑ ምን ችግር አለው? ሂዝ ጀስት ፕሌይፉል ቢንግ ፕሌይፉል እየተጫወተ ነው። ግን ምንድን ነው እሱ ኮሚኒኬት የሚያደርገው ኦኬ ኢፍ ሰምቲንግ ባድ ሃፕን ሪዘለንሱ ዊክ ነው የሚል ኢምፕሬሽን ይፈጥራል። ስለዚህ there are communications ማለት ነው። ቶክሲክ ወንዶች ጋር ስትመጡ እነዛ ሴቶች ወንድ ልጅ ሊኖራቸው የሚገባው ካራክተር ከመጥፎ ካራክተር ጋር ቀይጠው የያዙ ናቸው። ኦፍኮርስ ሁሉም ሴት ወንድ ልጅ በማህበረሰብ ውስጥ ወይ በጓደኞቹ ማለት ሃየር ስታተስ እንዲኖረው ትፈልጋለች፣ በጓደኞቹ የተከበረ እንዲሆን ትፈልጋለች። ምክንያቱም የእሱ በማህበረሰቡ ዘንድ መከበሩ መፈራቱ ለእሷ ፕሮቴክቲቭ ነው። እሷ ይሄ ከሌንትናት ማንም አይነካትም፣ ዌል ትሪት ትደረጋለች ምናምን። ይሄ ሲወርድ ሲዋረድ የመጣውም የሴቶች ባህሪ ይፈልጓል፣ ፕሮቴክት መደረግን ያሳያል። ኦኬ ዶሚናንስን ትፈልጋለች። ምክንያቱም ድሮ እንደውም ኢቮሉሽን ሳይኮሎጂን በደንብ ካነበባችሁ ወይም ታሪክን ካያችሁ በጎሳ መሃል በመፋለም ጉልበተኛ በመሆን ዶሚኔት ያደረገው ወንድ ብዙ ሚስት ነበረው በተለያየ ምክንያት። አንደኛው በጣም ዶሚኔት ካረገ በጣም ሪሶርስፉል ነው፣ ብዙ ሀብት ይኖረዋል፣ ብዙ ጎሳ ይኖረዋል፣ ብዙ ሴፍ ነው። ስለዚህ ሴቶች በቀላሉ ያጩታል፣ ይመርጡታል ማለት ነው። ስለዚህ አሁን እሱ ተዋርዶ መጥቶ ቶክሲክ የሆነ ወንድ በጣም ኮንፊደንት ስለሆነ ማኒፑሌቲቭ ስለሆነ ዶሚኔት ያደርጋል። ዶሚኔት ማድረጉ ደግሞ ናቹራሊ ሴት ልጅ ትፈልገዋለች። ኦኬ ሌላ ራሱ ብናነሳ አሰርቲቭነስ፣ ቀጥተኝነት ፓወር ስለሚያሳይ የምትፈልጉትን ነገር እንደምታውቁ በግልጽ ስለሚያሳይ አትራክሽንን ይፈጥራል። እነዚህ ነገሮች ግን ተቀይጠው የመጡት ከምን ጋር ነው? ከማኒፑሌሽን ጋር ነው፣ ከቅናት ጋር ነው፣ ከኮንትሮሊንግ ጋር ነው፣ ራስን ከመውደድ ጋር ነው፣ ታማኝ ካለመሆን ጋር ነው፣ ቺተር ከመሆን ጋር ተቀይጠው ነው የመጡት። ሰው አንፕሪዲክታብሊቲ ለምሳሌ ፊክስድ ቫሪያብል ሬሾ የሚባል የስኪነር ጥናት አለ። ምንድነው ስለት ይሄ የቁማር ማሽን ላይ የተደረገ ጥናት ነውና ሁለት የቁማር ማሽኖች አሉ። አንደኛው እጣው በየሁለቱ ይደርሳል። ያ ማለት ነው ለምሳሌ ሳንቲ ከታችሁ ስሎት ማሽኑን ካንቀሳቀሳችሁ በኋላ ቁማሩ የምትበሉት በየሁለት ጨዋታው አንዴ ነው። አንዴ ትበላላችሁ፣ ቀጣይ ትበላላችሁ ማለት ነው፣ ይታወቃል። ሁለተኛው ደግሞ መቼ እንደምትበሉ አይታወቅም። በከታታችሁ በመጀመሪያው ልትበሉ ትችላላችሁ፣ እስከ 20 ጊዜ ተበልታችሁ በ20ኛው ልትበሉ ትችላላችሁ። አንፕሪዲክተብል ነው። በጣም በሚያስደንቃችሁ ሁኔታ ሰዎች ዩዥዋሊ ቁማር ለመጫወት የሚሄዱት ወደማይታወቀው ነው። ቢካዝ አንፕሪዲክታብሊቲ ክሬትስ ቴንሽን፣ ጭንቅላት ውስጥ ቴንሽንን ውጥረትን ይፈጥራል። ያ ውጥረት ደግሞ እዛ ማሽን ጋር ስቲክ እንዲያደርጉ ያደርጋል። ቶክሲክ የሆኑ ወንዶች ደግሞ አንደኛው መገለጫቸው አንፕሪዲክተብል መሆናቸው ነው። ቢካዝ ሰውነታቸው ውስጥ ራሱ ከራሳቸው ጋር ዲል ያላደረጉት ያልፈቱት ሄልዚ ስላልሆኑ ከራሳቸው ጋር ዲል የሚያደርጉበት መንገድ ውጫቸውን አፌክት ያደርጋል። አንድ ቀን መሬቱን ጠርጌ ነው እንጂ የምትራመጂው ሊል ይችላል። በሁለተኛው ቀን በጣም ሊመታሽ ይችላል። ሶስተኛው ቀን ደግሞ አይፎን 70 ገዝቶልሽ ሊመጣ ይችላል። አራተኛው ቀን አሁን ተስተካክሏል ስትይ አበባ ስትጠብቂ ቺክ ይዞ ሊመጣ ይችላል ቤትሽ። ስለዚህ አንፕሪዲክተብል መሆኑ በራሱ አይተንበይ መሆኑ ሰውየው በራሱ ውጥረት ይፈጥራል ጭንቅላቱ። ያ ውጥረት ደግሞ ከዛ ሰውዬ ጋር ያለሽን አትራክሽን ሊጨምረው ይችላል። ስለዚህ ይሄ የቶክሲክ ወንዶች መገለጫ ነው። ሰው ዴቪድ ሽሚት
ኢቮሉሽነሪ ሳይኮሎጂስት ነው። እንዳጠናው ሴቶች አትራክትድ የሚሆኑባቸው ጉዳዮች መካከል አንደኛው ሶሻል ስታተስ ነው፣ ሁለተኛው ሪሶርስ ነው፣ ሶስተኛው ዲፔንደንሲ ነው፣ አራተኛው ኮሚትመንት ነው። እነዚህ ጉዳዮች ሴቶች ወንዶችን ሲመርጡ የሚያስተውሏቸው ነገር ነው። ነገር ግን እነዚህ ጉዳዮች በጣም በሚያስገርም መጠን ቶክሲክ ወንዶች ጋር ልታገኙት ትችላል። ሪሶርስ ነው እንዳልኳችሁ ደግሞ ማብራራት አያስፈልግም። ሶሻል ስታተስ ነው። ስለዚህ ሴቶች አትራክትድ እየሆኑ ያሉት ለነዚህ ጉዳዮች እንጂ ለሰውየው አይደለም። ሰውየው መርዙንና መድኃኒቱን አብሮ ቀላቅሎ ይዟል። ጭንቅላትሽ አትራክትድ እየሆነ ያለው ወደ መድኃኒቱ ነው፣ ግን መድኃኒቱ ከመርዝ ውጪ ሊቀርብለት አልቻለም ነው። ሰው በጣም የሚንከባከባችሁን ወንድ አይደለም የምጠሉት። ስለሱ ደግሞ እናወራ። ዋት ኢዝ ኒዲ ጋይ ማለት ደግሞ ኒዲ ጋይ ማለት ምን ማለት መሰላችሁ? ይወድሻል ግን he is overly dependent on you ማለት ነው። አሁን ይኸውልሽ ለምሳሌ አንድ ወንድ ልጅ ደጋግሞ እንደምትወጂው ማረጋገጥ ከፈለገ ቴክስቱ በዘገየ ቁጥር ማንን እያወራሽ ነው ካለ፣ ለምንድነው እኔ እንደምወድሽ ማትወጂኝ ካለ፣ እኔ ስለምወድሽ ነው እንደዚህ የምትንቂኝ ካለ፣ ይህ ናይስ እየሆነ አይደለም። ያላንቺ ህይወቴ ያብቅቶለታል ካለ፣ ብዙ የሚጻረራቸው የስነንቦና ውቅሮች አሉ። ለምሳሌ አንደኛው አውቶኖመሲቲ ነው። ኦኬ አንቺ የምትፈልጊው ነፃነትሽን ነው። ከዛን ያንን አውቶኖመሲቲ ደግሞ ሌላም ሰው ጋር ትፈልጊያለሽ። ኦኬ ይሄ ሰው የራሱን በራሱ የገዛ ነው ወይም ራሱ ለራሱ ብቁ ነው የሚለውን ነገር አሰስ ታደርጊያለሽ። ለምሳሌ አንድ ሰው በቀላሉ እንዲወዳችሁ ከፈለጋችሁ ቨርነረብል ሁኑ። ለምሳሌ ሴቶች እስቲ ይህን ጥያቄ ልጠይቃችሁ። ወንድ ልጅ ለማንም ሰው ድክመቱን የማይገልጥ ሆኖ ለአንቺ ብቻ በጣም በስሱ የሚገልጥ ከሆነ ትወጃለሽ፣ ትጠያለሽ? ምክንያቱም ከላይ ሴቶች ከሚሳቡበት ነገር መካከል አንደኛው ዲፔንደንሲ ነው ብሎናል ሽሚት። ያ ማለት ነው በህይወት ውስጥ የሆነ የገጠመው ችግር አለ። ሶ አንቺ ጋር ያንን ችግር ለማለፍ መጥቷል ማለት ነው። ዊ ኮል ዳት ዲፔንደንሲ። ስራ ባክሽን እየተበላሸ ነው፣ አይሮን ነው ምን እንደማድረግ ግን እስቲ አውል ፊገር ኢት ብሎ ከዛም በማግስቱ ስታዩ ስቲል ስማይል እያደረገ ችግሩን በራሱ ዲል እያደረገ ካየሹ አትራክትድ ትሆኝበታለሽ። ስራ እየተበላሸ ነው ማለቱ፣ ዛሬ ደብሮኛል ማለቱ፣ ውስጤ ዝም ብሎ ይጨናነቃል ማለቱ አይደለም እንድጠዩ የሚያደርግሽ። ይኸውልሽ በስሱ ቨልነረብል መሆኑ በጣም ጸዴ ነገር ነው፣ በስሱ ራሱን ማጋለጡ ላንቺ ማለት ነው። ነገር ግን ያለበትን ኢሞሽናል ዲቫስቴቲንግ ሞመንት፣ ይሄ ውጥንቅጡ የወጣውን ኢሞሽኑን ለማከም ግዴታ አንቺን ሲፈልግ ግን it become a problem ማለት ነው። መቀየር ካልቻለ ለቅሶውን ለማቆም አንቺ ግዴታ ከሆንሽ it become a problem። ምክንያቱም የወንድ ልጅ ስሪቱ እንደዛ ስላልሆነ ማለት ነው። ወንድ ልጅ በተለያዩ መንገድ ፕሮቫይድ እንዲያደርግ ተደርጎ ነው በማህበረሰብም በተፈጥሮም የተገራው። ስለዚህ ሉክ አሁን ኒዲ ጋዮች ምንድን ነው የሚያደርጉት? ኦኬ እሱ ቆሞ እንዲሄድ፣ እሱ ህይወት እንዲኖረው፣ እሱ የተሳካ ነገር እንዲኖረው ግዴታ አንቺ የምታስፈልጊ ከሆነ ከዚህ በኋላ ይብቃን ስትዩ ኦኬ አይ ሪስፔክት ዳት መልካሙን ሁሉ እመኝልሻለሁ ብሎ የሚሄድ ሳይሆን ምን አጠፋው እባክሽን አስተካክላለሁ ላንቺ ብዬ ሁሉ ነገር አድርጌ፣ ይሄን ነው ቅጥ ያጣ እንክብካቤ የሚሉት ሴቶች። ምክንያቱም ልጅቷ በራሷ የፈለገችውን ነገር እንዳትወስን ይሄ ከሶሻል ዲተርሚኔሽን ቲዮሪ ጋር በቀጥታ ይያያዛል። ስትፈልግ እንድትቆይ ስትፈልግ እንድትሄድ የማይፈቅድላት ወንድ ልትሄድ ስትል ጠብቆ እግሯ ላይ ተነጥፎ ያላንቺ ህይወት መች ነው ያለኝ አታይም እንዴ እኔ እኮ ባዶ ነኝ ያላንቺ፣ ይሄን ነው ቅጥ ያጣ እንክብካቤ የሚሉት። this guys specifically has no spine ማለት ነው። ስፓይን የለውም፣ ባውንደሪ የለውም፣ እምነሽድ ነው ባውንደሪው ተፈረካክሷል። he needs someone to feel alive bullshit። በቃ የሆነችን ሴት ዴት ታረጋለህ፣ ሪሌሽንሺፕ ውስጥ ገባለህ፣ አሳማኝ የሆነ ሪዝን ኖራት አይ ከዚህ በኋላ አብረን መቀጠል አንችልም በዚህ ምክንያት ስለ ኦኬ አይ ዱ ሃቭ ማይ ኦን ላይፍ ራሴ ምለፋለት ምተጋለት የራሴ የሆነ ጉዳይ አለኝ እና ውሳኔሽን አከብራለሁ ብለህ ሙቭ ኦን የምታደርግ ወንድ ኮንክ ዩ አር ሄልዚ ናይስ ጋይ፣ ቶክሲክ አይደለም። አሁን ቅጥ ያጣ እንክብካቤ ግን የሚሉት ያንን ነው። በየመሃሉ የሚነፋረቅ ኢሞሽኑን ሬጉሌት ለማድረግ የራሱን ኢሞሽን ለማስተካከል አንቺ ላይ ኦቨርሊ ዲፔንደንት ከሆነ እሱ ነው እነሱ ናይስ ጋይ የሚል ሚንከባከባቸው በሚል አንደር ኮቴሽን እያስገቡት ያለው። ማንም ሰው እንክብካቤን አይጠላም፣ ማንም ሰው ማለት ነው። ሶ ጉዳዩ ናይስ ስለመሆን አይደለም ማለት ነው። ኒዲ ጋይ የምንለው ኒዲ ጋይ ኢዝ ኢኳልስ ቱ ናይስ ሲደመር ዲፔንደንት ሲደመር አፕሩቫል ሲኪንግ ሲደመር ኖ ባውንደሪስ ሲደመር ምናምን ማለት ነው። ማንኛውም አይነት ሴት እንደዚህ አይነት ወንድን አትፈልግም።
ግን አሁን ምን መሰላችሁ ይሄ ነገር ሚስ ኢንተርፕሬት ተደረገና ሴቶች በጣም ቶክሲክ የሆኑ ወንዶችን እንደዚህ ብሎ የመፈለግ አይነት ነገር ማለት ነው። ብዙ ጊዜ አይታችሁ ከሆነ ናይስ የሆነ ወንድ ፍቅረኛዋ ሆኖ ከጀርባ በጣም ቶክሲክ ከሆነ ወንድ ጋር ቺት ታደርጋለች። ምክንያቱም ዴራር የሆነ ፕሪሰፖዝድ ቲንኪንግ አለ ጭንቅላት ውስጥ they are very good ምናምን የሚል ሲጀመር ቶክሲክ ጋይ ዱርዬ ወንድ ምናምን እንደዚህ አይነት ቶታሊ ሮንግ ተቀይጦ የቀረበው እንዳልኳችሁ ቅድም ፖዚቲቭ እና ኔጌቲቭ የሆኑ ጉዳዮች ተቀይጠው ስለሚገኙ በፖዚቲቭ ነገሮች አትራክትድ እየሆናችሁ ስለሆነ እንጂ ዱርዬ መሆኑ አይደለም አትራክት እያደረጋችሁ ያለው። ስለዚህ የሆነ ስነ ስርዓት ያለው ስራ ያለው ለነገ ህይወቱ የሚለፋ ወንድ ምንም አቅም ፍቅር መስጠት አይችልም ሞኝ ነው ማለት አይደለም። ስለማይቅም ታቱ ስለሌለው ስለማያጨስ ምናምን he's not appropriate for relationship እያልኩ አይደለም። ይሄ ደግሞ ታቱ ያላቸው ወንዶች የሚቅሙ ወንዶች ምናምንም ስቲል ለሪሌሽንሺፕ አይጠቅሙም እያልኩ አይደለም። ኦኬ ግን አንድ እንድታሰምሩልኝ የምፈልገው ጉዳይ ሴቶች በጭራሽ የሚንከባከባቸው ያለቅጥ መንከባከብ የሚባል መችኛ ያለቅጥ ላይ ደርሰን ነው ሲጀመር። ችግሩ ምንድነው? ያለቅጥ መንከባከብ የሚለው ትርጓሜ የተሰጠው ስፓይን በሌላቸው ኒዲ ወንዶች ናቸው። ኒዲ ከቃሉም እንደምትረዱ እሱ በህይወት ለመኖር he needs something ነው which is you that's totally autonomous አይደለም። ራሱን በራሱ ሩል የሚያደርግ ወንድ አይደለም ማለት ነው። so by any means okay I feel like I'm the needy one እና እንዴት ነው ወደ ናይስ ሄልዚ ነን ቶክሲክ ወደ ሆነ ወንድ መቀየረው? እነዚህን 5 ጉዳዮች እናንሳና ይሄን ቪዲዮአችንን እንጨርስ። የመጀመሪያው ሃቭ ባውንደሪ። እኔ ይኸውላችሁ አንዴ ቆይቷል ምን ተፈጠረ መሰላችሁ? የሆነች ልጅ ታስቀይመኝና ተገናኝተን ያስቀየመችኝን ነገር ዲቴል እየነገርኳት ነው የተሰማኝን ስሜት ማለት እና በመሃል አቋረጠችኝ። ኖ ከዚህ በላይ መቀጠል አትችልም ሶሪ ብዬሃለሁ። ያጠፋሁት ጥፋት ስህተት እንደሆነ አውቄያለሁ። ለዛ ደግሞ ይቅርታ ጠይቄያለሁ። ስለዚህ ከዚህ በላይ መጥፎ ስሜት እንዲሰማኝ ማድረግ ልክ አይደለም ስትለኝ እኔ ፍስስ አልኩ ነው የሚባለው። ፍስስ ነው ያልኩት። we call that boundary ማለት ነው። በቃ she's autonomous። እኔ ብኖርም ባልኖርም she's በራሷ በቃ self sufficient ናት። ተረድታችሁኛል? of course relationship መደጋገፍ ነው፣ ክፍተትን መሞላላት ነው። ግን አንዱ ያለ አንዱ ዜሮ ነው ማለት አይደለም። the moment ባውንደሪዋን በቃ ስትሪክትሊ ወደፊት ግትር አድርጋ አጥሯን ስታጥር በጣም ነው ደስ ያለኝ። ቢኮዝ ብዙ ሰዎች ጋር የሚታይ ኳሊቲ አይደለም። ኒዲ መሆንን ማቆም ትፈልጋለህ። መጀመሪያ ሰዎች ኢንሴኪዩር አታችመንት የሚኖራቸው በተለያየ ምክንያት ነው። እሱን አልረሳሁትም። ሌላ ጊዜ ስለ አታችመንት ስታይል ያው ሚዲያ ላይ በደንብ ስለተሰራ ነው ወይ ፖድካስት ላይ በቀላሉ ታገኙታላችሁ። ስለ አታችመንት የሰራሁት ነው ቪዲዮ አለ እኔና ፍራውል ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ። ኦፍ ኮርስ አታችመንት በጣም ማተር የሚያደርግ ጉዳይ ነው። ሰዎች ዝም ብለው ኢንሴኪዩር አይሆኑም። ግን የነበረባችሁን ሪሌሽናል ትራውማ ምናምን ሂል ካደረጋችሁ በኋላ ግሮዝ ሲታሰብ ወደ ማደግ ሲታሰብ እና ስቲል ራሳችሁን ሄልዚ አት ዘ ሴም ታይም ደግሞ ስፓይን ያለው ወንድ ማድረግ ከፈለጋችሁ ማድረግ ያለባችሁ አንደኛው ነገር ባውንደሪያችሁን ሴት ማድረግ ነው። አይ ላቭ ዩ እወድሻለሁ ግን እንደሱ አይነት ንግግር በጭራሽ አልታገስም። we can stop that shit። በቃ ይሄን ጉዳይ ማቆም እንችላለን ከፈለግሽ። እየተናኩ ምናምን it doesn't work። አንደኛው ይሄ ነው። ባውንደሪያችሁን ወቁ። ስታጠፉ ሶሪ በሉ። ሚስትሪት ስትደረጉ ግን አትለፉ። ሌላ ጊዜ strongly have to build your boundaries around people የሚል ጸዴ ቪዲዮ መስራት አይቀርም። ግን healthy guy with a spine, nice guy with a spine አንደኛው መገለጫቸው they have boundary። ሁለተኛ ይሄ በጣም ብዙ ቦታ የምትሰሙት ነው have your own life የሚባለው ፕሪንሲፕል ነው። አሁን ለምሳሌ ሁሌ አቬለብል አትሁን ስልክ ላይ ቴክስቷን ቶሎ ጉዳዩ ቴክስት ቶሎ ከመመለስ አንጻር አይደለም ብራዘር። ከዛ ጋር ምንም አያገናኙም። እኔ አይ ኦልዌይስ አንሰር ዘ ቴክስት እንዳየሁት። ለምሳሌ ቲክቶክ ላይ ምናምን ስነልቦና እርዳታ ምናምን ሊጠይቁኝ የመጡ ሰዎች አይ ሲሉኝ አይቼ አይ ስራ ፈት መስላችኋለሁ እና ቆይ ላዘግየው ብዬ አንድም ቀን እንደዚህ አይነት ቀመር ሰርቼ አላውቅም። ኦኬ እና ማንም ሰው ደግሞ እንደ ኒዲ ጋይ እስከዛሬ አይቶኛል ብዬ አላስብም። ጉዳዩ ቴክስት ቶሎ ስለመመለስ አለመመለስ አይደለም። ግን የራስ የሆነ ህይወት ይኑር ከሷ ውጪ። you have to have friends, gym friends, reading book club friends፣ የስራን እንትን የምታሳድግበት ሌሎች ጉዳዮች ይኑር። አሁን ጉዳዩ እኮ ይኸውልህ እሷ ጋር 10 መደወል አይደለም። ግን 10 እስክትደውል ድረስ የተንቦረቀቀ ጊዜ የኖረ because you don't have other life። ሌላ የምትጋለጥ ጉዳይ ስለሌለ እኮ ነው። ያ ይኸውላችሁ ሰብትሊ ኮሚኒኬት የሚያደርገው ነገር አለ። 1 ሰዓት ሙሉ ስትደውልላት ልትስቅልህ ትችላለች፣ ልትጫወት ትችላለች ብላ ብላ ሲደጋገም ግን አንኮንሽስሊ ኦቨርሊ አቬለብል መሆነ
ኮሚኒኬት የሚያደርገው ነንቨርባል ኮሚኒኬሽን አለ። ዲስ ጋይ ሌላ የሚተጋለት ጉዳይ ምንድን ነው ከኔ ውጪ? ሉክ ኦቨርሊ ቢዚ ራስን ስላስመሰልክ አይደለም ልጅቷ ከአንተ ጋር በፍቅር የምትወድቀው። ነገር ግን አንተ ከሷ ውጪ ሌላ የምተጋለት ነገር እንዳለ ስታሳይ ስፓይን እንዳለ ያሳያል ያ። ስለዚህ ኒዲ ወንዶች ላይፋቸው ልጅቷ ላይ ስለሆነ ሰርክል የሚያደርገው ከሷ ከመሃላቸው ከወጣች ህይወታቸው ስለሚቆም ያንን ነው ቅጥ ያጣ እንክብካቤ የሚሉት ሴቶች። ስለዚህ you have to have another life። ሌላ ሆቢ ሊኖሩ ይገባል፣ ፍሬንዶች ሊኖሩ ይገባሉ፣ መተጋለት ስራ ሊኖሩ ይገባል። ኦኬ እሱ ኮሚኒኬት የሚያደርገው ነገር አለ። ኦኬ this guy can survive without me ማለት አለባት። ምክንያቱም እንዳልኳችሁ ነው ኦቨርሊ ዲፔንደንት መሆን አንድ ጉዳይ ላይ ጭንቀት ነው። በቃ አንተ ራስን በራስን ማት እኔ አሁን የፈለገች ቆንጆ ሴት ትሁን ግን አንዴ እንደውም ማስታወሰውን ነገር ልንገራችሁ። I had a friend ክላስሜት ነው አክቹአሊ ያፌት የሚባል ስለ ትዳር እናነሳና ለምን አታገባም ምናምን ሲሉኝ ቆይቷል። የዛሬ 3 ዓመት አካባቢ እኔ ሪሌሽንሺፕ የሚባለውን ጉዳይ አሁን ካሉኝ ሪስፖንሲቢሊቲዎች ላይ መጨመር አልችልም። ኢትስ አናዘር ሪስፖንሲቢሊቲ እና ትንሽ ልቆይ ምናምን አልኩት ማለት ነው። ሰው ምን አለኝ፣ ያ ግን እኮ አለ ሪሌሽንሺፕ ስታስብ ሜሬጅ ስታስብ you have to have someone who is ሰልፍ ሰፊሸንት ሲባል እንደ ይሄ የአብርሃም ማስሎ አይነት ማስሎ ሄራርኪ ሰልፍ አክቹዋላይዜሽን ማለት አይደለም። ምንድነው ሴት ልጅ ቨልነረብል መሆን እየቻለች ግን ደግሞ ስሜቷን ለማከም ስሜቷን ለመቆጣጠር ሰው ማትፈልግ። ኦኬ ሴት ልጅ ገንዘብ እየሰራች ስራ እየሰራች ስራዋ ምንም ይሁን ግን ለራሷ መሆን ከቻለች እቺ ልጅ አሁን ወደ እኔ ህይወትም ስትመጣ እንደ በርደን አይነት ፊሊንግ አይኖረውም። ኦፍ ኮርስ ጉድለቶቻችን ላይ እንደጋገፋለን እኮ ግን እኔ ባልኖርም ሺ ካን ስታንድ ዊዝ ሄርሰልፍ በራሷ መቆም ትችላለች። እንደዚህ ነው ሪሌሽንሺፕን ማሰብ ያለብህ እንጂ ኢሞሽናሊ ፋይናንሻሊ ለራሱ ያልበቃን ሰው ኦፍ ኮርስ ወደ ህይወት ማምጣት እንደ ጫና ሊሰማ ይችላል። ኢት ሰርፕራይዝስ ሚ። ከዛ አሁን አንዳንድ ሴቶችን ምናምን በተለያየ ምክንያት ስትተዋወቁ ኢፍ ሺ ኢዝ ናት አውቶኖመስ ትንሽ ይቸግራል ሪሌሽንሺፕ ቢልድ ለማድረግ። ምክንያቱም ብዙ ነገሮችን ለመቀየር እየጣረ ያለ ወንድ ሌላ ጫና ኦፍ ኮርስ አይፈልግም። ስለዚህ በሁለቱም ጋር ይሰራል። ወንድም ሆነ ኢሞሽናሊ ሰርቫይቭ ለማድረግ የሆነችን ሴት ከፈለገ እሱን ነው ያለ ቅጥ እንክብካቤ የሚሉት። ምክንያቱም ወንዱ ያለሷ ህይወቱ እንደሚቆም አንደርስታንድ ስለሚያደርግ ሂ ኦቨርትሪት ማድረጉ አይደለም። አት ሴም ታይም ቀጣይ የምናነሳው ነገር ባርጌን ያደርጋል። እኔ ይህ ሁሉ ነገር ስላደረግኩላት ሺ ኦውስ ሚ አፌክሽን ልትወደኝ ይገባል የሚል አይነት ባርጌኒንግ ውስጥ ይገባል። ኤኒዌይስ ዩ ሃቭ ቱ ሃቭ ባውንደሪ ሊኖራችሁ ይገባል። የመጀመሪያው ስንጠቀለለው ማለት ነው። ሁለተኛው ጸዴ ሰው ሁኑ፣ ቢ ካይንድ። ምክንያቱም 218 ሺዎቹ ተጠይቀው አንደኛው ሆነስቲ ኤንድ ካይንድነስ ነው ያሉት። ጥሩ ሰው ሁኑ ግን ዊዛውት ባርጌኒንግ። ጥሩ ሆኛለሁና ይሄ ኮመንስት ኒዲ ጋዮች ጋር የሚታይ ነገር ነው። ጥሩ ስለሆንኩኝ ልትወደኝ ይገባል የሚል ማለት ነው። ዋት ዘ ሄል ኢዝ ዳት? ከወደደች እንዲሁ ነው የምትወደው። ይህንን መረጃ ሲንክ ማድረግ አለብህ። ሃይላንድ ውሃ ስለጋበዝካት ወይ በርገር ስለጋበዝካት ኦር ሰምቲንግ ስላረካት ጧት በየቀኑ ስለደወልክላት መውደድ ግዴታዋ አይደለም። እንደዚህ አይነት ኢንተርፕሪቴሽን ሊድ የሚያደርገው ነገር አለ። ምክንያቱም ዩ ኤክስፔክት ቱ ማች ቢካዝ ለምን ኢንቨስት አርጋሃላ ካይንድ ሆነሃላ ሶ ዩ አር ኤክስፔክቲንግ ሰምቲንግ። ይሄ የኒዲ ጋዮች መገለጫ ነው። ሶ ያን የጠበቅከውን ነገር ስታጣ ትዝረከረካለህ። ስለዚህ ቢ ካይንድ ኦፍ ኮርስ ግን ደግሞ ዊዛውት ባርጌኒንግ ነው። ጥሩ ሆነሃል ማለት ግዴታ ነው የሆነ ነገር ማግኘት ማለት አይደለም። አይ ቲንክ 3 ነገር ጠቀስን። ትንሽ ተዘበራርቋል አይ ነው ግን አንደኛው የራሳችሁ ህይወት ይኖራችሁ፣ ሁለተኛ ባውንደሪ ይኖራችሁ፣ ሶስተኛ የሆነ ኔጎሽዬሽን ውስጥ ሳትገቡ ጥሩ ሁኑ። በቃ ፎር ኤቭሪዋን ማለት ነው። ሌላኛው ቅድም ደጋግሜም ሳነሳው ይላችሁ ወንድ ልጅ ስትሆኑ ድርቅ በሉ አይደለም። አሁን ያኛው እርግጥ ቶክሲክ ጋይ ኢሞሽናሊ ዲስታንት ናቸው አይደለ? በቀላሉ በፍቅር አይወድቁም ማለት ነው። በፍቅር የማይወድቁት ለምን እንደሆነ ታውቃላችሁ? they always acting like they are perfect። ስለዚህ vulnerabilityያቸውን አያሳዩም። ለምሳሌ እኔ ኮንፊደንስ ያለኝ ሰው መስላለሁ፣ ግን አንዳንዴ ውስጥ የባዶነት ስሜት ይሰማኝ ይሞታታል አይሉም። vulnerable ካልሆናችሁ ደግሞ ኢሞሽናሊ አታችድ መሆን አትችሉም። ስለዚህ ናይስ ጋይ ከሆናችሁ የተወሰነ ለማንም አታወሩትን ጉዳይ በተወሰነ vulnerable ራሳችሁ ማጋለጥ አለባችሁ። ግን vulnerabilityያችሁ ለማከም እሷ ግዴታ አይደለችም። ቅድም ብያታለሁ እቺን ጉዳይ የተወሰነ ኢሞሽናችሁን አጋልጡ። ግን ያላችሁበትን ኢሞሽናል ስታተስ ለማከም እሷ ግዴታ
አስፈላጊ ወይም አውትሶርስ አታድርጉ። ሬጉሌሽኑን አውትሶርስ አታድርጉ። ቦርድ ሆናችኋል። ከዛ የቦርድ ስሜት፣ ከዛ የተስፋ መቁረጥ ስሜት፣ ከዛ ዲስአፖይንትመንት ለመውጣት ያንን ስሜት ለማስተካከል ወይም ያንን ስሜት የሚያስተካክልላችሁ ሰው ወይም አካል ውጪ አታድርጉት። ውጪ ያለን ሰው አታድርጉት። ያ ማለት በዚህኛው ኮንቴክስት እሷን አታድርጓት ነው እንጂ የሚሰማችሁን ስሜት፣ መጥፎ ስሜቶች መናገር በሴቶች ዘንድ ያለቃቅሳል ምናምን የሚያስብላችሁ ጉዳይ አይደለም። ደሞመንት ካጋለጣችሁ በኋላ ግን እኝኝኝኝኝ ስትሉ ምትሉ ከሆነ ዙሪያ ላይ ዳትስ ኔሰሰርሊ ምን ማለት ነው? ሬጉሌሽኑን አውትሶርስ ካረጋችሁ ይላችሁ እንደዚህ ተሰምቶኛል ፕሊስ አስተካክልኝ ብሎ ማይኩን እንደ መስጠት ነው። አሁንም ይሄ አውቶኖማሲቲን አያሳይም። ስለዚህ ቫልነረብል መሆኑ አይደለም ችግሩ። ኦኬ ቶሎ ብላችሁ ትመለሳላችሁ ወይ? ራሳችሁ በራሳችሁ ኢሞሽናችሁን ሬጉሌት ታደርጋላችሁ ወይ? የገጠማችሁን ችግር ከራሳችሁ ጋር ዲል አድርጋችሁ ምናምን። ይሄ ነው ስፓይንን የሚያሳየው ይሄ ነው። ስለዚህ ሄልዚ ሪሌሽንሺፕ አሁን እነዚህ ነገሮች አት ሰም ፖይንት ቶክሲክ ወንዱ ጋር ታገኙታላችሁ። ይሄ ቶክሲክ የተወደደበት ጉዳይ ጥሩና መጥፎውን ኦቨርላፕ አድርጎ ስለሚይዝ ነው ብያችኋለሁ። ሰው ቫልነረብል መሆናችሁ እንድትጠሉ አያደርግም። ሴት ላይ የሚያለቃቅስ ወንድ አትወድም። ኖ የሚያለቃቅሰውን ወንድ አይደለም የምጠለው፣ እያለቀሰ የሚቆየውን ወንድ ነው። ከዛ እያለቀስኩ እኮ ነው ለምን ዝምት ያለሽ የሚለውን አይነት ወንድ ነው የምጠለው። ቢካውዝ ይሄ ሰውዬ ኢሞሽኑን መቆጣጠሪያ መንገዱን ከራሱ አውጥቶታል። ታዲያ ለራሱ ያልበቃ ሰው እንዴት ነው እሷ የምትተማመንበት? ዳትስ ቬሪ ሃይሊ ሎጂካል የሆነ ነገር ማለት ነው። አምስተኛው ኖ የሚለውን ወይም ሪጀክሽንን ቶለሬት ማድረግ አለባችሁ። ይላችሁ ሳትሳደቡ እኝኝ ሳትሉ 20 ደቂቃ ቮይስ ሳትልኩ ምናምን ሳትሳደቡ በጣም ቁጡ ሳትሆኑ ሪዘንትመንት ይሄ በቀለኛ ሳትሆኑ ምናምን ሳትሆኑ ሪጀክሽንን ቶለሬት ማድረግ። ይሄ ስፓይን ያለው ወንድ ነው። ኖ ከተባለ ኦኬ አይ አፕሪሺየት ዳት አይ አንደርስታንድ ዩ then move on። ወዴት ሙቭ ላርግ? ወደ ራስ ህይወት። ቅድም have your own life ብለናል አይደል? ስለዚህ ሪጀክሽንን ቶለሬት ማድረግ አለባቸው። ሪጀክሽን እንዴት ቶለሬት ላድርግ የሚል ጥያቄ ከተነሳ ደግሞ ኤክስፖዝ ዩርሰልፍ። በቃ በቀላሉ ኖ ልትባሉ የምትችሉትን ነገር ሆን ብላችሁ ዴሊብሬትሊ አክት አድርጉ። ነው ሂድ ከዚህ ነው ሂ ስትባሉ then ቶለሬት ታደርጋላችሁ። ኦኬ። ስለዚህ እነዚህ ጉዳዮች አንድ ሰው ናይስ አት ዘ ሴም ታይም ዊዝ ስፓይን የሚያደርጉ 5 ቴክኒኮች ናቸው። በሌላ ቪዲዮዎች እስከምንገናኝ ድረስ ቸር ሰምቱ። ቤቱን ሰብስክራይብ፣ ኮሜንት፣ ሼር አድርጉ። አመሰግናለሁ።